ለተለያዩ እምነት ተከታዮችና ለበርካታ ብሔረሰቦች ቤታቸው በሆነችው በሐረር ከተማ የሚኖሩ ሁሉ የእምነት የዘርና የብሔር ልዩነቶቻቸው ሳያራርቃቸውና ሳይለያያቸው ተቻችለው ተከባብረውና ተፈቃቅረው በሰላም አብረው ይኖራሉ። ሐረሮች ድሮውንም በጥንት እስልምና ሃይማኖት ውስጥ የነበሩ ሰዎች ናቸው። በዛ ነብዩ መሐመድ አለይሂ ሰላቱ ወሰለም በሳቸው መንገድ በመከተል ነው ይሄን ሁሉ ያያዙት። የቁርአን መንገድ በንጹህ በመከተል ነው የሚያዘው። እርስ በርስ አንድ እንደሆኑ ያዛል። የሃይማኖቱ ተከታዮች አንድ እንዲሆኑ እንዲከባበሩ በብሔር በቋንቋ እንዳይለዩ ያዛል። ይህንን መሰረታዊ ነገር በመያዝ እርስ በርሳቸው ይረዳዳሉ። ከውጪ የመጣውን እንግዳ ተቀበለው ያኖራሉ። አብረው የሚኖሩ ሌላ ሃይማኖት ካለው ጋራም አንድ ላይ ሆነው በወንድማማችነት በአገር ጉዳይ አንድ ሆነው እየኖሩ በውርስ የመጣላቸው ነው። የሃይማኖታቸውና የመሐመድ ተከታይ በመሆናቸው በዚህ ነው ያመጡት። ሐረርን በቃላት ለመግለጽ ትንሽ ከበድ ይላል። ሲታይ ነው። ለምሳሌ ማር ይጣፍጣል ብለህ ስትቀምሰው ነው መጣፈጡ በደንብ የሚገባ እንጂ ሲነገር ትንሽ እና ሐረር በቃላት ለመግለጽ ከበድ ይላል። ኖረው ሲያዩዋትና መተው ሲያዩዋት የበለጠ ይገልጻል። ሐረር በሰላም የሚኖርባት ህዝቦቿ በፍቅር የሚኖርባት የሃይማኖት ልዩነት የብሔር የቋንቋ ልዩነት ሳይኖር ህዝቦች ተቻችለው ተግባብተው የሚኖር በስሜት የሚግባቡባት ሳትናገር ማለት ነው። እምነት ብሔር ዘርና ቀለም ለተለያዩ ህዝቦች የልዩነት ምክንያት በሆኑባት በዚህች ዓለም በሐረር ከተማ ግን በተለየ ሁኔታ ከ100 ሜትር በማይበልጥ በቅርብ ርቀት ውስጥ የተለያዩ የእምነት ተቋማት ጉርብትና ፈጥረው በሰላም ለዘመናት ኖረዋል፣ እየኖሩም ይገኛሉ። መስጊዱ ለቤተክርስቲያኑ ቤተክርስቲያኑ ለመስጊዱ ክብር ሆኖ ማለት ተጠባብቆ አማኞቹም እንደዚያው አንዱ ያንዱን አክብረው የሚኖርባት ይሄ ግዙፉ ህንጻ የሚታይ ነው። ግን ግዙፍ ህንጻ ኖሮ ደግሞ የህብረተሰቡ መተባበር የማይዳሰሰው ማለት ነው። ሰላምና ፍቅር አብሮነቱ የማይዳሰሰው ከሌለ ይፈርሳል ማለት ነው። ግርግሮች ይፈጥራል። አሁን በተለያዩ አካባቢ እንደምናያቸው አንዳንድ ጊዜ ሙስሊሞች በዛ ባሉበት ክርስቲያኖች ደግሞ በዙበት ሙስሊሞች አንዳንድ ጊዜ የመገፋፋት አለ። ሐረር ላይ ግን ይሄ የለም። በሐረር ውስጥ የሚኖሩ የተለያዩ ብሔረሰቦች አንዱ የሌላው ብሔር ቋንቋ ባህልና እምነት አክብሮና ተቀብሎ በአንድነት ሲጋራ ማየት የተለመደ ነው። በዚህም የተነሳ አንዱን ብሔር ከሌላው መለየት የሚያስቸግርባቸው አጋጣሚዎችም ብዙ ናቸው። በዚህ መሰል ጥልቅ የማህበራዊ ቁርኝት ውስጥ ኑሯቸውን የመሰረቱት ህዝቦቿ በማናቸውም ጊዜ የሚገጥማቸውን ችግር ሐዘንም ሆነ ደስታ አብረው ተጋርተው ተደጋግፈው ያሳልፏቸዋል። የአካባቢውን ማህበረሰብ ማህበራዊ ትስስርን ከሚያጎለብቱት የእምነት ተቋማት ባሻገር እድሮችና አፎቻዎችም ከፍተኛ ሚና አላቸው። ينبر داي محدي